እርሱ ክርስቲያን ሁሉ የሚፈራው ሰው ነበር፣ የጠርሴሱ ሳኦል። ስሙ ብቻ ቤተሰቦችን እንዲሰወሩ ያደርግ ነበር። በሊቀ ካህናቱ ስልጣን ወደ ቤቶች እየገሰገሰ ምዕመናንን እየጎተተ አውጥቶ ወደ እስር ቤት ይጥላቸው ነበር። ወንድም ሴትም ቢሆኑ ግድ አልሰጠውም ነበር። እግዚአብሔርን ያገለገለ እንደሆነ ያምን ነበር። ነገር ግን ወደ ደማስቆ በሚወስደው መንገድ ላይ ሳኦል ማንንም አያሳድም ነበር። ይልቁንስ በጸጋ ሊታደን ተቃርቦ ነበር። ሳኦልም የመጀመሪያው ክርስቲያን ሰማዕት የሆነው እስጢፋኖስ ሲወገር በዚያ ተገኝቶ ልብሳቸውን ይዞ ነበር። ነገር ግን ሳኦል በዚህ ብቻ አልረካም። ክርስቲያኖችንና እንቅስቃሴያቸውን ለማጥፋት ተጠምዶ ነበር። በየዕለቱ የኢየሱስ ክርስቶስን ተከታዮች በጭካኔ ያሳድድ ነበር። ኢየሱስን ጌታ እንደሆነ የተናገረውን ማንኛውንም ሰው እየጎተተ ለማውጣት በኢየሩሳሌም ቤት ለቤት ይሄድ ነበር። ሆኖም ኢየሩሳሌም ብቻዋን አልበቃችውም። ደብዳቤዎችን ስጡኝ አላቸው። ለሊቀ ካህናቱ ወደ ደማስቆ ሄጄ የኢየሱስን ተከታዮች ታስረው ለፍርድ እንዲቀርቡ መመለስ እንድችል አላቸው። ስለዚህ ስልጣኑን በእጁ ይዞ ሳኦል በቁጣ ተሞልቶ ሰማይን እየተመለከተው እንደሆነ ሳያውቅ ወደ ደማስቆ በሚወስደው መንገድ ላይ ወጣ። በቀትር አካባቢ ሳኦል ወደ ከተማው ሲቃረብ የማይታሰብ አንድ ነገር ተከሰተ። ከቀትር ፀሐይ የበለጠ ብሩህ የሆነ ብርሃን ከሰማይ በዙሪያው ብልጭ አለ። ኃይሉ መሬት ላይ ጣለው። ከዚያም ድምፅ መጣ። ሳኦል ሳኦል ለምን ታሳደኛለህ አለው። ግራ በመጋባትና በመንቀጥቀጥ ሳኦል መለሰ፣ ጌታ ሆይ አንተ ማን ነህ አለው። ክርስቶስም አንተ የምታሳድደኝ ኢየሱስ እኔ ነኝ፣ ተነሳና ወደ ከተማ ግባ፣ ማድረግ የሚገባህን ይነግሩሃል አለው። ከሳኦል ጋር የነበሩት ሰዎች ድምፁን ሰሙ፣ ነገር ግን ምንም አላዩም ነበር። ሳኦል ተነሳ፣ ነገር ግን አይኖቹን ሲከፍት ታውረው ነበር። እንደ ሕፃን ልጅ በእጅ ተመርጦ ኃያሉ ሳኦል ወደ ደማስቆ ገባ። ለ3 ቀናት አልበላም አልጠጣምም። በአካላዊና በመንፈሳዊ ሙሉ በሙሉ በጨለማ ተቀመጠ። በከተማው በሌላ ስፍራ በአንድ ጸጥ ያለ ቤት ውስጥ ሐናንያ የሚባል የኢየሱስ ክርስቶስ ታማኝ ተከታይ በጸሎት ተንበርክኮ ሳለ በራእይ ተመለከተው። ሐናንያ ተነሳ፣ ቀጥተኛ ወደምትባል ጎዳና ሂድ፣ በይሁዳ ቤት የጤርሴስ ሰው ስለሆነው ስለ ሳኦል እንዲጠይቅ አዘዘው። እርሱ እየጸለየ ነበር። በራእይ አንድ ሰው ሐናንያ የሚባል ገብቶ አይኑን እንዲያይ እጁን ሲጭንበት አይቷል። ሐናንያ ደነገጠ። ጌታ ሆይ ስለዚህ ሰው ብዙ ሰምቻለሁ። በኢየሩሳሌም ቅዱሳንን ሲያሳድድ ነበር። አሁንም ደግሞ ስምህን የሚጠሩትን ሁሉ ለማሰር ስልጣንን ይዞ ወደዚህ መጥቷል። ነገር ግን ጌታ እንዲህ ሲል መለሰለት፣ ሂድ፣ እርሱ በአሕዛብና በነገሥታት በእስራኤል ልጆች ፊት ስሜን ለመሸከም የመረጥኩት ምርጥ ዕቃ ነው አለው። ስለ ስሜ ስንት ሊቀበል እንደሚገባ አሳየዋለሁ አለ። ታዛዥ ሆኖ ነገር ግን በመፍራት ሐናንያ ወደ በሩ ሄደ። በሩንም ከፈተ። ሐናንያም ወደ ቤቱ ገባ። በፊቱ ታዋቂው የጠርሴሱ ሳኦል ታውሮ ደክሞ በትሕትና ተቀምጦ ነበር። ሐናንያ እጆቹን በሳኦል ትከሻዎች ላይ ጭኖ በመለኮታዊ ድፍረት በጸና ድምፅ ተናገረ። ወንድሜ ሳኦል ሆይ በመንገድህ ላይ የታየህ ጌታ ኢየሱስ ዓይንህን ይመለስ ዘንድ በመንፈስ ቅዱስም ትሞላ ዘንድ ልኮኛል አለው። ወዲያውኑ እንደ ቅርፊት ያለ ነገር ከሳኦል ዓይኖች ላይ ወደቀ። ዳግመኛ ማየት ቻለ። ነገር ግን የአካሉ እይታ ብቻ አልተመለሰም፣ መላው ሕይወቱ አቅጣጫውን ለወጠ። በአንድ ጊዜ ሳኦል ከክርስቶስ ጠላትነት ወደ ምሕረት ዕቃነት ተለወጠ። ጳውሎስም ተጠመቀ፣ ተቀበረና ተነሳ። ከዚያም ከጥቂት ቀናት በኋላ ሳኦል በምኩራቦች መካከል መስበክ ጀመረ። ኢየሱስ የእግዚአብሔር ልጅ ነው አለ። ሰዎች ተገረሙ። ቆይ ይሄማ በኢየሩሳሌም ምዕመናንን ሲያስፈራራ የነበረው ሰው አይደለምን? ወደዚህ የመጣው ሊይዛቸውና በሰንሰለት ሊጎትታቸው አልነበረምን? ነገር ግን ይህ ስህተት አልነበረም፣ ተአምር ነበር። ሳኦል አንዴ ክርስቲያን ፍርሃት መገለጫ የነበረው አሁን የኢየሱስ ክርስቶስ በእርግጥም የተስፋው መሲህ መሆኑን በድፍረት እያስመሰከረ ነበር። የአይሁድ ሊቃውንትን ዝም አሰኘ። ጠላቶቹ አሁን ወደ እርሱ ዞሩ። አዳኙ ሳኦል በቀድሞ አጋሮቹ ታዳኝ ሆነ። ሊገድሉት አሴሩና ሳኦል ሊወጣ ሲል ዝም ሊያሰኙት በከተማው ደጃፎች ላይ ሌሊትና ቀን ጠባቂዎችን አቆሙ።
ነገር ግን መሽቶ ሳለ የሳኦል አዲስ ወንድሞች በክርስቶስ ግድግዳ ላይ ባለው መክፈቻ በኩል በታላቅ ቅርጫት አውርደው አበሩና በሌሊት ሽፋን አመለጠ። በአንድ ወቅት ሳኦል ተብሎ ይፈራ የነበረው ሰው አሁን በዓለም ዙሪያ ጳውሎስ ተባለ። ታዲያ ለምን ስሙን ለወጠ? ሳኦል የዕብራይስጥ ስሙ ነበር። የቅርስና የባህል ስም ነው። ከሕዝቡ፣ ከትውልዱ፣ ከብንያም ነገድና ከፈሪሳውያን ኩራት ጋር ያገናኘዋል። ነገር ግን ጳውሎስ የሮማውያን ስም ነበር፣ ለዓለም የተናገረ ስም፣ አሁን እንዲደርስበት የተጠራበት ስም ነው። በግዛቱ ውስጥ ተቀባይነት ያለው ብቻ ሳይሆን የተረዳም ስም ነበር። በአሕዛብ መካከል መስበክ ሲጀምር ስሙ የተልእኮ ምልክት ሆነ። ከኩሩ ፈሪሳዊነት ወደ ትሑት አገልጋይነት፣ ከአሳዳጅነት ወደ ሰባኪነት፣ ከሳኦልነት ወደ ጳውሎስ መሸጋገሩን አሳይቷል። ቅዱሳት መጻሕፍት አስደናቂ የሆነ የስም ለውጥ ቅጽበት ባይመዘግቡም ለውጡ ድንገተኛ አልነበረም። ከዓመታት በኋላ ጳውሎስ እንዲህ ሲል ጻፈ። በአይሁድ መካከል ስለ ቀድሞ ልማዴ የእግዚአብሔርን ቤተክርስቲያን እጅግ አሳድድ እንደነበረ ሰምታችኋል። ነገር ግን ከእናቴ ማህፀን ጀምሮ ለየኝ፣ ጸጋውም የጠራኝ እግዚአብሔር ልጁን በእኔ ይገለጥ ዘንድ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም አለ። ጳውሎስ በመላው የሮማ ግዛት አብያተ ክርስቲያናትን መመስረት፣ ቅዱሳት መጻሕፍት የሆኑ ደብዳቤዎችን መጻፍ እናም በአንድ ወቅት ሊያጠፋ የነበረውን ወንጌል ለመስበክ ሕይወቱን አሳልፎ መስጠት ቀጠለ። ምክንያቱም ኢየሱስ ክርስቶስ ልብን ሲለውጥ ማጽዳት ብቻ ሳይሆን ተልእኮም ይሰጣልና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።